ስጀምረው የመጀመሪያው ኢፖክሲ መስራች ነው ጎንደር ላይ ሰለጥኝ ጸደይ ነው ተመሽቶሻል። ኢፖክሲ በጣም አዋጪ ዮዮ ፋሚሊ እንዴት ቆያችሁኝ? ዛሬ አንድ ለየት ያለ ስራ አለና እስኪ እሱን ገብተን የምናይ ይሆናል። ይሄ ቻናል አዲስ ስለሆነ ሰብስክራይብ ያደረጋችሁ እንዲሁም ቪዲዮ ከተመቻችሁ ደግሞ ላይክ እሺ ሰላም ጌቾዬ እንዴት ነህ? አለሁልህ። እንዴት ነህ? አለን እግዚአብሔር ይመስገን። ኢፖክሲ ስራ ብዙ ጊዜ ጎንደር ላይ አልተለመደምና አሁን እኔ ቅርብ ጊዜ ነው ሰምቼ የመጣሁት እዚህ አለ ተብዬ፣ እንዲሁም ለቤተሰቦች ኢፖክሲ ጎንደር ላይ እንዳለ ለማሳየት ነው። እና ኢፖክሲ መቼ ጀመርክ እዚህ? ኢፖክሲን ጎንደር ላይ 1 አመት አልፎታል እኔ ከጀመርኩት። ስጀምረው የመጀመሪያው ኢፖክሲ መስራች ነው ጎንደር ላይ ጎንደር ላይ የመጀመሪያው ላይ አዲስ አበባ ነበር ትሬን አድርጌ የመጣሁት። አዲስ አበባ ትሬን አድርጌ የመጣሁ ኦልሞስት የ2 ሳምንት የሚሆን ትሬኒንግ ነበር አዲስ አበባ ላይ የወሰድኩት። እና ጎንደር ላይ ለመጀመር አዲስ ሀሳብ ስለነበር ጎንደር ላይ ቶሎ መጀመሩን እንደ አማራጭ ወስጄ ለመጀመር ችያለሁ ማለት ነው። ያው ብዙ ጊዜ አልተለመደምና ኮርሱ ቢያንስ ስንት ይፈጃል? ስንት ቀናት ወራት? ኮርሱ ከሚኒመም 1 ሳምንት ጀምሮ እስከ 15 ቀን ባለው ነው ትሬኒንግ የምንሰጠው። ከ1 ሳምንት እስከ 15 ቀን የሆነበት ምክንያት ያው እጃቸውን ያልፈቱ ሰዎች ሊኖሩ ይችላሉ። በደንብ እጃቸውን እስኪፈቱ ከዛም በላይ እንወስዳለን አሉ። ከዛም በላይ የቆዩ 3 ሳምንት 1 ወር ከዛም በላይ የሚቆዩ ተማሪዎች አሉ። ምክንያቱም አብረን የበለጠ መልመድ አለብን ብሎ የሚፈልግ ሰው በራችን ክፍት ነው። በማንኛውም ሰዓት በማንኛውም ቦታ በራችን ክፍት ነው። ይሰለጥናሉ። ሰልጥነው 10 ቀን ሲሞላቸው መውጣት ብቻ አይደለም ማለት ነው። በዚሁ መቀጠል ይችላሉ። ቆይተው እየተለማመዱ እየሰሩ መቀጠል ይችላሉ። እና ዛሬ እኔ ትንሽ ስለ ኢፖክሲ መሞከር እፈልጋለሁና ያው ትንሽ ብታሳየኝ ደስ ይለኛል። ችግር የለም። ኢፖክሲ ማቴሪያሎች አሉ። ውሃ ካለ ሂት ገን አለን። ለኢፖክሲ መስሪያነት የምንጠቀማቸው ማለት ነው። መሳሪያዎቹ አሁን የታዘዝነው ስዕል አድኖ ነው። ስዕል አድኖውን በምን አይነት መልኩ መስራት አለባቸው የሚለው ነው። ጠርዝ ቆርጠዋል። ዘን ስቲከር ይለጥፋሉ። ስቲከር ከለጠፉ በኋላ አሁን ላይ እያደረጉ ያሉት ነገር ኢፖክሲውን ለማፍሰስ የማመቻቸት ውሃ ልኩነን ሰርቶ የማመቻቸት ሂደት ነው። ኢፖክሲ ያበጣበጡንም አብረው አሁን ውሃ ልኩነን ከጨረስን በኋላ ኢፖክሲውን በጥብጠው ወደ ማፍሰሱ እንገባለን ማለት ነው። አንድ አቅጣጫ ማለት ነው። አሁን እሱ በብል በጣም ይፈጥርብናል። ካሉን ቦልት ማቅጣጫ እንደምናማስለው ከሆነና ፍጥነት ሲኖረው በብል ይፈጥራል። ስለዚህ በመጀመሪያ ወደ ቀኝ ከሆነ ወደ ቀኝ፣ ወደ ግራ ከሆነ ጨርሶ ይመጣል ማለት ነው። ጥሬ እቃዎቹን የት ነው የምታስመጣቸው? ጥሬ እቃ ከአዲስ አበባ ነው የማስመጣው። አዲስ አበባ በጅምላ አስመጣለሁ። እዚሁ ለተማሪዎች እናከፋፍላለን ማለት ነው። ሌሎች የውጭ አካላት አሉ የሚወስዱ ከአንተ የሚወስዱ ማለት ነው። እና አሁን ይሄ መድረሱን ዝግጁ መሆኑን በምን ነው የምናውቀው? መድረሱን አንደኛ ደቂቃ አለው ራሱን የቻለ እንትኑም ይናገራል። ራሱ ኢፖክሲውም ይናገራል። ከ5 እስከ 15 ደቂቃ ሚክሲንግ ታይም ነው ይላል። ሚክሲንግ ታይም ማለት ነው። ሚክሲንግ ታይም 3:1 ሬሾ ነው የምንጠቀመው። ወርኪንግ ታይም ከ40 እስከ 50 ደቂቃ ይለናል። ይሄን ሚክስ ካደረግነ በኋላ ከ40 እስከ 50 ደቂቃ ባለው አፕላይ ማድረግ ይኖርብናል የምንፈልገው ማቴሪያል። ከዚህ በኋላ ይበቃዋል። የተወሰነ እስኪረጋጋ 5 ደቂቃ ትንሽ እንዲረጋጋ እንተወውና ከዛ ወደ የምናፈሰው ቦታ ላይ እንወስደዋለን ማለት ነው።
ለሙሉ እንደዚህ አፍስሰን ይትገናችንን የተፈጠሩ በብሎችንን ካጠፋን በኋላ ስራችንን እንጨርሳለን ማለት ነው። ኦኬ አሁን ለስንት ሰዓታት ነው ወዚህ በኋላ የሚቆይ? ይሄ ከ24 ሰዓት እስከ 36 ሰዓት መቆየት አለበት። ከ24 ሰዓት እስከ 36 በነገታው ስንመጣ አሁን ነገ ጠዋት ስንመጣ ደረቅ ማለት ቴክስቸር ያሳያል። ግን በምንነካው ሰዓት የተወሰነ የእጃችንን አሻራ የመያዝ እንትን አለ ሂደት አለ። ነገር ግን የበለጠ ድርቅ ብሎ ልክ እንደምናያቸው እዚህ የተሰቀሉት አይነት ስዕሎች ሊሆን የሚችለው ከ24 እስከ 36 ሰዓት ያለ እግዚአብሔር ይመስገን። እንዴት ነው አለ? ኢምፖክሲ ስራ መቼ ጀመርሽ? 5 ቀን ሆኖኛል ዛሬ። ኦኬ። እና ስራው እንዴት አየሽው? በ5 ቀን በነበረች ጊዜ ውስጥ ልምምዱ እንዴት ነበር? በጣም አሪፍ ነው። ስልጠናውም ቆንጆ ነው። ከዚህ በኋላ ወደ ስራ እንገባለን። ኦኬ ጥሩ። መልካም የስራ ዘመን ይሁንልሽ። እሺ ቅድስት፣ ኢምፖክሲ ስራ መቼ ጀመርሽ? ሰላም 3 ቀን ሆኖኛል። 3 ቀን የሆነሽ? ኦኬ። በምን አይተሽ ነው የመጣሽ? ቲክቶክ ላይ አይቼው ከዛ ደወልኩለት፣ ስልኩን ባዩ ላይ አግኝቼው ኦኬ ደወልኩለት ማለት ነው። እና እንዴት አገኘሽው ስልጠናውን? 3 ቀን ስትሰለጥኝ? ጸደይ ነው። ተመችቶሻል? በጣም ጥሩ። መልካም የልምምድ ዘመን ይሆንልሽ ብያለሁ። አሜን። እሺ ሰላም ፍሬ ህይወት። ሰላም እንዴት ነህ? አለን እግዚአብሔር ይመስገን። ኢምፖክሲ ከዚህ በፊት የት ነው የሰራሽው? እዚሁ ነው የሰለጠንኩት። ከዚሁ ማሰልጠን ጀመርኩ። ኦኬ ከዚሁ ሰልጠነሽ ከዚሁ ማሰልጠን ጀመርሽ ማለት ነው። እና እንዴት አየሽው? አሁን ሰልጣኞች እንዴት ናቸው? ቶሎ ይቀበላሉ ምናምን? አዎ እንዳቀባበል እንደ ፍላጎት እንዳረዳድ። ኦኬ ኢምፖክሲ መስራት ለሚፈልጉ ሰዎች ምናልባት ይሄ ቪዲዮ የሚያዩት ከሆነ ምን ልትዩ ነገር አለ? እንዳሰልጣኝነትሽ በጣም አዋጪ ከሰራበት ሞር ሶሻል ሚዲያ ላይ ከተንቀሳቀስክ በጣም አዋጪ ስራ ነው። በደንብ ማለት ነው። እኔ ሰልጥኑ ይምጡ ራኪ ኢምፖክሲ ይምጡ። እሺ ፍሬዬ እናመሰግናለን። እሺ አመሰግናለሁ። የት ነሽ? እሺ ሰላም። እዚህ ኢምፖክሲ እየሰለጠንሽ ነው ወይስ? ከዚህ ሰልጥኛለሁ። አሁን ደግሞ የራሴን ከፍቼ በራሴ ስራ ላይ እየተንቀሳቀስኩ። ኦኬ የራስሽን ከፍተሽ እየተንቀሳቀስሽ ማለት ያለሽ? አዎ። ኦኬ ስራ አሪፍ ነው፣ ተለምዷል በደንብ? ጥሩ ነው። የት ነው አድራሻሽ? የት ነው? አዙ። አዙ የት አካባቢ? አዙ ቀበሌ 20። ቀበሌ 20። ኦኬ እናመሰግናለን። ግርምዬ በጣም እጅግ በጣም የሚገርም የእጅ ሙያ ነው ያየሁትና እስኪ መስራት ለሚፈልጉት ብታስተላልፈው መልእክት ካለ? መስራት ለሚፈልጉት ነገር አንድ የምለው ነገር ምንድነው፣ ሙሉ አቋም ያለው ሙሉ ተክለ ሰውነት ያለው አለመስራት ወንጀል ነው ብዬ አምናለሁኝ። ስለዚህ ይሄ ወንጀለኛ ላለመባል የግድ መጥተው መሰልጠን መስራት ይችላሉ። ቤታችን ክፍት ነው፣ ሁሌም ታገኙናላችሁ። የምንጠቀመው በቲክቶክ አካውንት ፕሮሞት እናደርጋለን ብዙ ጊዜ ራኪ ኢፖክሲ ጎንደር ላይ በዛ ልታገኙ ትችላላችሁ። ቴሌግራምም አድሬሳችን ራኪ ኢፖክሲ ነው የሚለው፣ ኢንስታግራምም ፌስቡክም ራኪ ኢፖክሲ የሚለው ነውና ፎሎ እያደረጋችሁ በዚሁ አጋጣሚ ማዘዝ የምትፈልጉ ደግሞ ስልካችንን እናስቀምጣለን፣ መደወል ትችላላችሁ፣ እንሰራለን። እሺ ቴንኪው ግርሜ በጣም አመሰግናለሁ። ፋሚሊ ይሄን የመሰለ የሚገርም ስራ አይተናል። ከቤት ቁጭ ብላችሁ የምታሳልፉ እንዲሁም ምን ልስራ እያላችሁ ለተቸገራችሁ ሰዎች እዚህ መጣችሁ መሰልጠን ትችላላችሁ። አድራሻቸው ጎንደር አባጃሌ ተክለ ሃይማኖት ራስ አገዝ ህንፃ 3ኛ ፍሎር ላይ ይህንን ይመስላል የነበረን ቆይታ። ቪዲዮ ከተመቻችሁ ላይክ እያደረጋችሁ እንዲሁም ይሄ ቻናል አዲስ ስለሆነ ሰብስክራይብ ማድረጋችሁን አትርሱ። ይመቻችሁ።